ሰላም ምርጦች ናቲ ነኝ በሌላ በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ዛሬም የተለያዩ ቪዲዮዎች ይዘን መተናል። እስከ ጥግ አብረን ዘና ፈታ እንላለን። ያው ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ይችላሉ። እንዲሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረጓን እንዳረሱ። ቀጥታ ወደ ቪዲዮ ይመቻችሁ። የበፊቱ 100 ብር ላይ ያለው ሰውዬ ምን እያየ ይሆን? የውላችሁ ታሪኩ እንደዚህ ነው። ከዕለታት በአንደኛው ቀን ይች 10 ብር ላይ ያለችው ሴት ለስፌት የሚሆናትን ስንደዱ ልታጨድ ወደ ጫካ ትሄዳለች። በዚህን ጊዜ ቡና ሊለቅም የወጣው 5 ብር ላይ ያለው ሰውዬ ያያትና አድፍጦ ይከታተላታል። ከዛም ይይዛትና ደፍሯት ሕጓን ይወስዳል። በዚህ መሃል ጩኸቷን የሰማው 1 ብር ላይ ያለው እረኛ ሮጦ ይመጣና ሁኔታውን ካየ በኋላ ራቅ ብሎ ወዳለው መሬቱን በትራክተር ያርስ ወደ ነበረው 50 ብር ላይ ወዳለው ሹፌር ሮጦ ሄዶ ጉዳዩን ይነግረዋል። ሹፌሩም በትራክተር ይዟት ወደ ሐኪም ቤት ይመጣና 100 ብር ላይ ወዳለው ዶክተር ዘንድ ያቀርባታል። ዶክተሩም ሕጓ መወሰዱንና አለመወሰዱን ለማረጋገጥ የደም ናሙና ወስዶ በማይክሮስኮፕ እያየ ይገኛል። ታዲያ ምን ያደርጋል? ውጤቱን ሳይናገር እንዳፈጠጠ ዘመን አስቆጥሮ አለፈ። የሚገርም ነው። ሁላችንም አናቅም ነበር። ለካ ከ1 ብር እስከ 100 ብር ያሉት ዘመድ ናቸው ማለት ነው። እስካሁን እንዳፈጠጠ ያው ብሩን ተቀየረ። ነገራችን ላይ ያንተ መናገር ፈልጌ አይደለም። የት ሀገር ልጅ ነህ? ሰሜን ወሎ። የተወለድከው? ያደግኩት የተወለድኩት። በሞትኩት አማራ ነህ? አማራ ነህ የሚለኝ ሰው አለ። እና አማራነት ተገኝቶ ነው? አማራነት አሪፍ ማንነት ነው። እሺ መልስ ምንድነው? ምንም አጋጣሚ አይደለም ነው። ይሄ ሰውዬ ግን ምንዋ ነው? ለኢትዮጵያ ያ የሙቀጫ ልጅ ነው የሆነባት። ያብራሩት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ባልተንቀጠቀጠ። ግን ትልቅ እንደሆነ ያውቃሉ? በእድሜ እንኳን ከኔ በ1 ዓመት ያንሳሉ። እርስዎ ያምናሉ? አዲስ አይደለም ለኛ ይሄ። ስለዚህ ጌታቸው አሮጌ ነው ማለት ነው። ምንም ጥያቄ የለውም። አመሰግናለሁ። ምንም ጥያቄ የለውም። አመሰግናለሁ። እሺ ወደ ዋናው ጥያቄ ስገባ በጣም የምትፈራው ሰው ማን ነው? የሆነ አንድ ወታደር አለ። ማ? ጀነራል አበባው? አዎ። ቆይ ስለሱ ምን ማለት ይቻላል? አደገኛ ነው ማለት ብቻ ነው የምንችለው። አመሰግናለሁ። እናንተ መቼ ነው የምትደበቀው? እንቅስቃሴ ሲጀምር። ከምር እንዴ? አንድ ድሮን ሄደ አላይ እንደሚያርፍ አላቅም። ጌችም አይጠይቅም ወይ? ይቃጠላሉ ወይ እንይዛቸዋለን። ምንም እንትን የሚል የለው። ቆይ ምን ውስጥ ልትገቡ ነው? ማንኛውንም ቀዳዳ እንጠቀማለን። አይ ጌታቸው ረዳ ብብቱን የማያጸዳ አፉን የማያጸዳ። ኧረ ወዳ እንዳትስቅ በተጃለ መጠን እንደሱ ነው። ቆፍጠን። ለዚህ ሰውዬ ክብር ሲባል ኢትዮጵያም ይገባል። ከኢትዮጵያ ተቆርጠና ማን ነው ቆራጩ? ምሳሌ አቅርብ ካልክ አብይ ነው። እሱን ተው፣ ዝም ብለህ ሄድ። ዝም ብሄድ ሊገሉኝ ይችላሉ። እና ማን? ወራሪዎች እኮ ማን ነው ወራሪ? እና አብይ እና ኢሳያስ። ምን ግፋቢል ቢያንበረክኩ ነው? አንበረከክ ብቻ አይደለም ለማጥፋት። እናንተ ደግሞ ብልቱን አታንኮላሹትም? ሞክረናል። ቀቅሎ ሊበላው ይችላል። አይደለም እንኳንም አልቆረጡት። ትልቁ ነገር እሱ ነው። ቆይ ከዚህ ሁሉ ለምን ሰላም አትፈጥሩም? የሰላም ድል ካለ ለመጠቀም ዝግጁ ነን። አጭሩ መልስ ምንም ነገር የለም ነው። ወይኔ የለም አሉ እኮ። እንዳልኩ ነው። ከሰይጣንም ጋር ቢሆን ለድርድር ልትቀመጥ ይችላል። ሰይጣን ስትል አታፍርም? ሀፍረት የሚባል ነገር አይታወቅም። እኔ አላምንም። ዶክተር ተደራደሩ፣ ግድ የለም። አንፈልግም። ዛሬ ኮንሰርት ላይ ነው። እውነት ነው። ባስተጠቅፈ ቆንጆ ነሽ። ሃይ ሳሚ በእናትሽ ይሄ ምን መሰለኝ ነው? ጮጋጋ እሱ እኮ ነው ሎተሪ ደረሰው። ኦኬ ይሄ ነው እንዴ? ታዲያ አሁን ምን ነው ጫጎጊት የሚመስለው? በጻድቃል ያንቺ ደግሞ ነው ይስከርሽ። ሳሚ ድረስ ሳሚ ወይ ይሄ ቆንጆ ሎተሪ ደረሰው። ሳሚ ነው ደስሙ መሰለኝ
ለማታውቂ ሰው ነው እንደዚህ ልብሽ ጥልጥል የሚለው። አንቺ ግን ትንሽ አታፍሪ? ለክብርሽ እንኳን አታስቢ? ምን አይነት ሴት ናት? እንዳንቺ አይነት ሴት እያለች እንዴት ነው ታዲያ እኛ ሴቶች የምንከበረው? 2.6 ሚሊዮን ብር እኮ ነው የደረሰው። what 2.6 ሚሊዮን ብር? ታዲያ ልትሄድ ነው። ባለጌ ነሽ። እሺ በጣም ባለጌ ነሽ። ምን አለበት ቅድም ሳልሰድበው ብትነግሪኝ ኖሮ። መቀኛ እዚሁ ተለወጠች። ፍሬንድ በስምሽ ዱዓ እያደረግን ነው። በሚሊዮን ይገርብልን። አሜን። ቂሞን ሶፋ ቤት ውሎን ሺሻ ቤት ጨርሶ ሸራተን ያድርገው። አሜን። ሚዝናናውን በአመር የሚጠጣውን አንበር ሜዶን በሞተር ያድርገው። አሜን። የለም ጥሎን ሄዷል። አሜን። ጥሎን ሄዷል። አሜን። ጥሎን ሄዷል። እንዴ ልሂድበት ብለሽ ነው? ሳሚን እኮ ቀድሜ የማውቀው ነው። ሳሚ እንዳንቺ አይነት አመዳም አይፈልግም። አመዳማ ራስሽ ነሽ። እኔ ነኝ አመዳ? አዎ አንቺ ነሽ። አሁን ጅና ልብሶቼ ነው። አንቺም ጌጣጌጤና ጫማዬ ነው። ስመለስ አውልቅልሽ። አልፈልግም። ስመለስ አውልቅልሽ። አሁን ነው አውልቅ። ተባሉ ጓደኛሞች ለሎተሪ ብለው ምርጥ ፊልም ነው ሎተሪ ምናምን። ቆንጆ ጤፍ ናት። 10 ጊዜ ከምትመላለስ ይሻላል። ለማን ነው ለአንተ ይሁሉ? አዎ እቺ ደግሞ የቆንጆ ጤፍ እንጀራ ማባያ ናት። ይሄም ለኔ ነው። ስጋ ወጥ ናት። አዎ አበሻ እኮ አይስማ ነገር እንደ አንድ እንጀራ በፊስታል እንዳናጠልጠል ዛሬ በመሶ ለሱ የዘነበ ለኛም ያካፋልን እንጂ እንጀራ 300 ብር ወጥ 300 ነበር። በ1975 ነው የተወለድኩት። አርቲስቶች እድሜ 33 ዓመቴ ነው። 86 ነው የተወለድኩት ጥቅምት 1። አሁን 22 በአሁኑ ሰዓት 43ኛውን ጨርሼ ወደ 44ኛው እየሄድኩኝ ነው። 20 ስንት? 20 ሆነኝ ጥቅምት ላይ 19 አዎ 32 ነኝ። እንዴ 19 ዓመቴ ነው አሁን ኦልሞስት 19 ነኝ። ደፈንኩ አይድም ወስሽ ነበር። አረ ይበዝብዝሽ ሄደረዛ ሰሚያች ይው ዳማ ልክልሻለሁ። እሺ መቼም የስራው ነገር አይሆንልሽም። ቁማር ነው ታክፍልሽ። ዳማ ልክልሽ አብዳሻል ለፍላፊ ደግሞ ቶሎ ኮን የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። ይመቻችሁ።